ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? የምር ገጠር ገብቼ ማለት ነው አዲስ አበባ ላይ አባቴ ያለ ስቃይ ማለት ነው። የምሬን ነው የምነግራችሁ። የቤት ኪራይ ያለ ስቃይ እመቤቴን እንዴት እንደሚያሰቃይ ማለት ነው። ውሃ ፈሰሰ፣ ውሃ ቀጠነ ብለው ሲናገሩ በቃ የአረብ ሀገር ሰው ይግደለኝ ነው ያልኩት እግዚአብሔርን። እና ያለሁት ገጠር ነው። እስቲ በእናታችሁ እውነት ዩቲዩቤን ማለት ነው ሰብስክራይብ ምናምን እያደረጋችሁን ሰዓት ይሙላልኝ። እና ያለሁት ገጠር ነው። የውስጥ ጤፍ አለ እዚህ ጋር ተታያችሁ፣ ጤፍ አለ እና የምር በቃ ምርር ነው ያለ ምርር ታውቃላችሁ፣ እግዚአብሔርን ሁላችሁም። ለማንኛውም እውነቴን ነው ቤት የሌለው ሰው አዲስ አበባ ላይ ለመኖር በጣም ከባድ ነው። እመቤቴን ብስማም እኔ ብዙ ስቃይ አየሁኝ። የምር በጣም ብዙ ስቃይ። በቃ ውሃ የለ፣ ውሃ እያለ ውሃ የለም እንባላለን። ውሃ እያለ ውሃ የለም እንባላለን በሉ። በቃ ውሃ ፈሰሰ፣ ልብስ ውጭ ስናጥብ ለምንድን ውሃ ፈሰሰ ይላሉ። እመቤቴን በቃ ምንም በቃ የአረብ ሀገር እንደውም የአረብ ሀገር ሰው በጣም አክብሯችሁ ነው የምትኖሩት ማለት ነው። እዛ ሀገር ግን እንዴት እንደሚያንቋሽሻችሁ የምር ትምህርት እኔ ብዙ በነገራችን ላይ ዩቲዩብ ሲስተካከል ነው እንጂ በጣም የአዲስ አበባ ስም ዝርዝር አድርጌ ነው የምሰራው። እመቤቴን ብዙዎችን አይቻቸዋለሁ። በጣም ብዙዎቹ የሆነ በቃ አለ አይደለ የእነሱም እኮ ቤት ፈራሽ ነው ገብቷቸው የእነሱ ቤት ታነሽ ነው። ግን እንዴት እንደሚያንቋሽሿችሁ እንዴት እንደሚያረጓችሁ በእውነት እግዚአብሔር ከዚህ ነገር እሱ ይጠብቃችሁ። የምሬን ነው የምነግራችሁ። በጣም በቃ ምን ልበላችሁ የምር እና እህቶቼ በነገራችን ላይ አዲስ አበባ ቤት ከራያለሁ ብላችሁ ከስደት አትመለሱ። እኔ አረብ ሀገር ይግደለኝ ነው ያልኩት። ምክንያቱም አዲስ አበባ ላይ በጣም ነው የሚያስጠላው፣ ሰው ለሰው የማይተዛዘንበት ሀገር። እኔ እውነቴን ያለሁበትን ቤት ራሱ ቆይ አለው ቪዲዮና አጋርጥላችኋል። ለዛች ቤት እንዴት እንደሚያደርጉ እንዴት እንደሚሆኑ የምሬን ነው። በቃ የሆነ የእነሱም እኮ የሚገርማቸው ካርታ ብላን የሌለው ዝም ብሏል ላይ ገበሬ ቤት ተብሎ እንደዛ ነው። ግን እንዴት እንደሚያደርጓቸው ፈጣሪ ግን እውነቴን ነው ወላዲት አምላክ እሷ ልቦና ተስጣቸው ነው የምለው። ሁሉንም ያኖራል እንደ ቤቱ ማለት ነው። ሁሉም ያኖራል፣ ቤት ያለው ያኖራል። እኔ ብዙዎቹን አይቻቸዋለሁና ማለት ነው። ማየት መልካም ነው። ግን አዲስ አበባ